አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙሀያት ቻናል ተከታታዮች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ያላ ሰላም በእናንተ ላይ ይሁን እያልኩኝ ዛሬ ትርፍ አካውንት ለመክፈት ለምትፈልጉ እህቶች አሳያችኋለሁ ማለት ነው። ያው ሁላችሁም ታውቁታላችሁ፣ ግን እንደኔ አዲስ ለሆናችሁ ደግሞ አይቶ መማሩና መክፈቱ ጥሩ ነገር ነው ብዬ ስለማስብ ነው። እና አሁን አለጡ የምንሄደው ዩቲዩብ ላይ እንገባለን። ዩቲዩብ ላይ ከገባን በኋላ የዩቲዩብ ፕሮፋይላችን እዚህ ጋር ያለችትን እሷን አንዴ እንጫናለን። ድጋሚ አሁንም እዚህ ጋር ፕሮፋይላችንን እንነካለን። ከዛ ማለት ነው እዚህ ጋር አካውንት የሚል አለ። ከአካውንት ለጥቃ ፊት ለፊቱ የመደመር ምልክት አለች ማለት ነው። ልብ ብላችሁ አዳምጡኝ። እሷን አንዴ እንነካለን። እንደዚህ ስንነካ በስማህ ያረጋችሁ በስማህ ክፈቱ ይላል። በቁጥር ያረጋችሁም በቁጥር ይላል። እኔ በስማህ ስለሆነ ከፍታለሁ። ይሄ ከፍቻለሁ ማለት ነው። ስለዚህ እዚህ ላይ ኢሜል ኦር የሚል አለ። እዚህ ደግሞ ፍሬክት ኢሜል የሚል አለ። እዚህ ደግሞ ክሬት አካውንት የሚል አለ። አሁን እኛ የምንነካው ይሄን ክሬት አካውንት የሚለውን አንድ እንነካዋለን። ከዛ ይሄን እንነካዋለን። ፎር ማይስ የሚለውን እንግሊዝ አላውቅም ሶሪ፣ እችን እንነካታለን ማለት ነው። ትርፍ አካውንት ላክ መክፈት እች ነው የምትነካው። ከዛ እዚህ ፈርስት ኔም የሚል ላስት ኔም የሚል አለ። የምከፍቱበትን ስምና የአባቱን ስም ይላል። እኔ ለምሳሌ በቃ ማን ልበለው ሙሐመድ ልበለው፣ ሙባረክ ልበለው፣ ሙባረክ እዚህኛውም ላይ ሙባረክ እለዋለሁ። እናንተ ግን የአባት ሙባረክ ሙሐመድን ማለት ትችላላችሁ ማለት ነው። እኔ ድጋሚ ሙባረክ ወይ ላይ ነው የጻፍኩት ሶሪ፣ ሙባረክ እዚህ ጋር ድጋሚ ሙባረክ። ከዛ እዚህ ጋር ኔክስት የምትላለች በሰማያዊ እሷን አንድ እንጫናለን ማለት ነው። አሁን ተጫን። እዚህ ላይ የተወለድንበት ቀን፣ እዚህ ደግሞ የወራቱ ስም፣ እዚህ ቀኑን እንጽፋለን የተወለድንበት፣ እዚህ የወራቱን ስም፣ እዚህ ደግሞ ዓመተ ምሕረቱን እንጽፋለን። እኔ እዚህ ጋር 08 ልበለው። ሁለተኛው እዚህ ጋር ደግሞ ፎርፓሪ ልበለው። ፍርፕሪባሪ እንግሊዝ አላውቅም ይቅርታ። እዚህ ላይ ደግሞ ማለት ነው 1987 ልበለው። ከዛ እዚህ ጋር የሴት ነው ወላ ገርድር የሴት ወላ የወንድ ይላል። እንግሊዘኛው እናንተ አንብቡት። እኔ የወንድ ስለከፈትኩ ይሄን ነው የማደርገው። ሜል የሚለው እዚህ ፊሜል የሴት ነው እና ሜል እለዋለሁ። ከዛ እዚህ ጋር አዝረቅ ኔክስት የምትል በአዝረቅ ትመጣለች በሰማያዊ። እሷን አንዴ እንጫናለን ማለት ነው። ቀስ ብዬ ነው ማስረዳችሁ እንዲገባችሁ ማለት ነው። አሁን እዚህ ጋር ኢሜሉ መጣ ማለት ነው። ይሄ ሙባረክ ብሎ ኢሜሉ መጣ። አሁን የዚህን ኢሜል ማለት ነው ይሄንኛውን አታረጉትም። ይሄ ምክንያቱም ይሄ ኖርማል አካውንት ሲሆነው የምትነኩት። እነዚህ ሁለቶች ግን የፌክ አካውንት ስለሆኑ ከነዚህ የላይኛውን ያታችኛውን ታረጉታላችሁ። እኔ ይሄው የላይኛውን አርጌዋለሁ። እዚህ ጋር ኔክስት የሚል አለ ማለት ነው። ይቺ ኔክስት የምትለዋን አንዴ ጫናለሁኝ።
ይሄው አሁን እዚህ ላይ ፓስወርድ ነው የሚጠይቀን ማለት ነው። እዚህ ጋር ይሄ መስመሩ ይሄ ፓስወርድ ይለናል። እንግዲህ ፓስወርድ ደግሞ ለማድረግ እንትን እያልኩ ነው። እንግዲህ የፈለጋችሁትን አድርጉ። እኔ 678 6 5 4 3 2 1 ስንት ሞላ? 1 2 3 4 5 6 7 እና 8 ልጨምር? ላ አትጨምርም። እንደውም ማስደን አሁን 6 ሞልቷል አይደል? 2 6 ሞልቷል። አሁን ሙባረክ የሚለውን የእሱን ስም እዚህ 8 ዲጂት ነው የሚሆን አሁን 6 ቁጥር አድርጌያለሁ። አሁን ደግሞ 2 ይወለዋል። 2 የስሙን ያረኩትን ስም በእንግሊዘኛ የመጀመሪያ ፊደሎችን አደርጋለሁ ማለት ነው። የመጀመሪያ ፊደሉን በትልቁ ነው የምናደርገው፣ ኤም በትልቁ ድጋሚ በትንሿ ኤም እናደርጋለን። ካፒታልና ስሞል የሚለውም ማለት ነው። ከዛ እዚህ ጋር አዝረቃለ ወይኔ ቁጥር ቀንሻለሁ፣ ሶሪ እዚህ ላይ 2 ቁጥር ቀንሻለሁኝ። እንዴት ተቀነሰብኝ ደግሞ? እንደዚህ ይሆናል ማለት ነው። አሁን 8 ዲጂት ሆኗል። ከዛ እዚህ ጋር አዝረቋን እሷን እነካለሁ፣ ኦኬ ላለሁ። ይኸው አሁን ከፈተ። አሁን የምንነካው የቱን መሰላችሁ? ይሄንን አይደለም። ይሄ ትክክለኛ አካውንት ለሆነ ነገር ነው የምንነካ። መንካት ያለብን እዚህ ጋር ያለችትን ስፒል የምትሊትን ፌክ ስለሆነ ይችን ነው የምንነካው አንዴ ማለት ነው ውዶችዬ። ከዛ አንዴ ነካለሁኝ። ይሄው አሁን አካውንት ከፈተልኝ ማለት ነው። ሙባረክ ይላል አካውንቱ። ከዛ እዚህ ጋር ኔክስት የምትለዋን እንነካለን አንዴ። ኔክስት ይሄው አሁን ወደ ላይ በሉት ጽሁፍ መጣ። አሁን እዚህ ጋር ይሄንንም ሳትነኩታች እዚህ ጋር ይሄንን እንነካለን። አይ ግሪን የሚለውን ይችን አንዴ እንነካለን። እየሄደ ነው። ይሄው ከፈተልኝ ማለት ነው። ሽፉ አሁን ይሄ ሁሉ የከፈትኩት አካውንት ነው። ዛሬ ግን የከፈትኩት ይሄው ሙባረክ የሚለው ማለት ነው። ይሄን ከፍቼዋለሁኝ። ይሄው ተሳክቷል፣ ገብቷል ማለት ነው። ስንት አካውንት አለ መሰላችሁ? 1 2 3 4 5 6 7 8 9 10 አካውንት ሆኖልኛል ማለት ነው። 10 አካውንት ሞልቻለሁኝ። እና እንደዚህ አድርጋችሁ ከፍታችሁ በ10 አካውንት የሚደማመር ሰው ታገኛችሁ። በ10 አካውንት መደማመር ትችላላችሁ ማለት ነው። እንደሚገባችሁ ተስፋ አደርጋለሁ። ያው እንግዲህ ኢንሻአላህ ይገባችኋል ብዬ ተስፋ አደርጋለሁ። እንደዚህ አድርጉና አካውንት ክፈቱና በዚህ ተማሩ፣ በዚህ ተደማመሩ ለማለት ያህል ነው። ስላዳመጣችሁኝ ከልብ አመሰግናለሁኝ። ጀዛከላህ ኸይር። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ፣ ሰራላችኋለሁኝ ማለት ነው። በቃ አብሽሩ። ለማንኛውም ተስፋ አደርጋለሁ ገብቷችሁ እንደምትከፍቱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።